ወዳጅ ትመለከታላችሁ። እኔ እኮ እቺ ሀገር መቀለጃ እየሆነች መጣች። የተማረ ኃይል ጠፋ በቃ እዚህ ምድር ላይ። ይሄ እኮ ትልቅ ፖዚሽን ነው እኮ ትልቅ ሀገራዊ ኃላፊነትን በትከሻ የመሸከም ያህል ነው። እና እንደው የተማረ ኃይል ጠፋ ወይ እዚህ ምድር ላይ? የትምህርት ደረጃ የመካከለኛ ደረጃ ትምህርት እግዚኦ እኮ ነው የሚያስብለው። እግዚኦ ለአዲስ አበባ ምክር ቤት የካ ክፍለ ከተማ ላይ ይሄው አጅሬ እንግዲህ አቶ ካሙዙ ካሳ ሊያቀናብረን ነው እንግዲህ ወዳጄ። የመካከለኛ ደረጃ ትምህርት ከአምስተኛ እስከ ስምንተኛ ክፍል ሰከንድ ሳይክል የምንለው ማለት ነው። እንዴት ነው እንግዲህ? አይ ቲንክ ዴፕዝ ኖሌጅ አያስፈልግም፣ ጠለቅ ያለ እውቀት አያስፈልግም። የአዲስ አበባ ከተማን ስነ ልቦና ለመረዳት ፖለቲካል አይዲዮሎጂ ለመረዳት እዛ ምክር ቤት ላይ የበሰሉ ሀሳቦችን ለማንሳት ለመወያየት የኢኮኖሚ ርዕዮተ ዓለምን አንስቶ ለመወያየት እንደው አትሊስት እንደው ዩኒቨርሲቲ እንኳን ጎራ ተብሎ አይወጣም። እንዴት ነው እንደው መቀለጃ ተኮነ በቃ ይሄ ነው። አይ ዶንት ኖ ብልጽግና ምን እያሰበ እንደሆነ እየገባኝ አይደለም። ለምን በራሱ ላይ ሲቀልዳል ብልጽግና? እንዴት እንደዚህ ይቀለዳል? ማለት እነዛ የተማሩ ኃይላት ጠፉ ማለት ነው እንዴ? ያውን ላይ የተማረ ኃይል የት ገባ? ምን ማለት ነው? እንዴት ሰው ከስምንተኛ ክፍል ለእጩ ይወዳደራል? ለዛውም ለአዲስ አበባ ምክር ቤት የካ ክፍለ ከተማ ላይ ስምንተኛ ክፍልን እዛ ጎልተ ሀሁ ልታስተምር ነው? ዋት ዶዝ ኢት ሚን? አይ አንዳንዴ በጣም አይ ዶንት ኖ በጣም ያስቃል። እንደው ለመተቸቱ ራሱ እንደው ለመነጋገር ራሱ የሚደንቅ ነገር ነው እየሰማን ያለ ነው። ብቻ አይ ዶንት ኖ በጣም አዝናለሁ በእውነት ትምህርት ዜሮ የገባበት ኤጁኬትድ ሃይሊ ኤጁኬትድ ሰዎች ጓዳ የገቡበት ሁኔታ አንዳንዴ አይገባኝም። እና እስቲ ምን ትላላችሁ? እንደው ሀሳባችሁን ጣል ጣል አድርጉ። በጣም ነው የሚያሳዝነው። መካከለኛ ይልልሃል ወዳጅ። እዛ ጋር እንግዲህ ምን ይባላል?